እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እግዚአብሔርን በመተማመን እየጠበቅ ከሆነ ኃይል ይታደሳል። ማንን ነው የምትተማመኑ? እግዚአብሔርን ነው ወይስ ጉልበታችሁን፣ ገንዘባችሁን ነው ወይስ ያላችሁን እውቀታችሁን፣ ዶክመንታችሁን ነው? እግዚአብሔርን የምትተማመኑ ከሆነ በእርግጥ ኃይላችሁን ታድሳላችሁ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር ይበራሉ ይላል። አያችሁ፣ ንስር ከፍ ብሎ ነው የሚበራው። ከሁሉም ነገር ከፍ ብሎ በከፍታ ይበራል። ልክ እንደዛ እግዚአብሔርን በመተማመን የሚጠባበቁ ሰዎች ከፍ ብለው ይበራሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር ይበራሉ። ማንን ነው የምትተማመኑ? ትምክህታችሁ እግዚአብሔር ከሆነ የምትተማመኑት በእግዚአብሔር ከሆነ ኃይላችሁ ይታደሳል። አሁን ምናልባት ተስፋ ቆርጤ ሊሆን ይችላል፣ ሁኔታው ላይ መች ይችላል፣ አሁን ያለበት ኮንዲሽን ላንተም ለሌሎችም የማይሆን ሊሆን ይችላል። ነገር ግን እግዚአብሔርን በመተማመን እየተጠባበቅ ከሆነ እግዚአብሔር በእርግጥ ወደ አንተ ይመጣል። ኃይል ይታደሳል፣ ስራ ይታደሳል፣ ህይወት ይኑር፣ ሁሉን ነገር እግዚአብሔር ያድሳል። ስለዚህ በእግዚአብሔር ላይ ተማመኑ። ገንዘባችሁ ላይ፣ እውቀታችሁ ላይ ባላችሁ ነገር ተማመኑ። ይሄ ሁሉ ቀሪ ነው፣ ካንቱ ነው። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ገንዘብ ያላቸው፣ እውቀት ያላቸው፣ ሀብት ያላቸው፣ ብዙ ነገር ያላቸው፣ ብዙ ዶክመንትና እውቀት ደረጃ ወንበር ያላቸው ብዙ ሰዎች እኮ ኃይላቸው ሲደክም አይተናል። ነገር ግን እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን አድሰው እንደገና ይቆማሉ። እንደገና ወዳልደረሱበት ከፍታ ይደርሳሉ። ሰይጣን እያየ ሟርተኛ እያየ ሌላውም እያየ ከፍ ባለው መንደር ይገኛሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ማንን ነው የምትተማመኑ? እግዚአብሔርን ከሆነ እግዚአብሔር ኃይላችሁን ያድሳል። ገንዘብን፣ እውቀትን፣ ችሎታን፣ ቤተሰብን፣ ዶክመንት ያላችሁን ስልጣንን የምትተማመኑ ከሆነ በእርግጥ ኃይላችሁ እየደከመ እየወረደ ይመጣል። ታስታውሳላችሁ መጽሐፍ ቅዱስ ሲናገር የዳዊት ቤት እየበረታ የሳኦል ቤት እየደከመ መጣ ይላል። ስለዚህ ዳዊት የሚተማመነው በእግዚአብሔር ነው። ሳኦል ግን የሚተማመነው በወንበሩ በስልጣኑ ነበረ። አያችሁ፣ እግዚአብሔርን በመተማመን ከፍ ማለት ይቻላል። መጽሐፍ ሲናገር የዳዊት ቤት እየበረታ ሄደ ይላል። በእግዚአብሔር ቤት ላይ የሚተማመኑ ሰዎች ኃይላቸው እየበረታ እየጨመረ እየታደሰ ሲሄድ፣ ነገር ግን እግዚአብሔርን ትምክህት ያላደረጉ ያላቸውን በገንዘብ በኪሳቸው ያለውን በእውቀታቸው የሚተማመኑ ሰዎች እየደከሙ ሲሄድ፣ እናንተ ግን በእግዚአብሔር የምትተማመኑ ሰዎች ዛሬ የደከማችሁ ሊሆን ይችላል፣ ግን ተጠባበቁ። የሚጠባበቁ ይላል። እግዚአብሔርን በመተማመን የሚጠባበቁ ተጠባበቁ። እግዚአብሔርን እየተማመናችሁ ኃይላችሁ ይታደሳል። አሁን ያላችሁበት ያ መጨረሻ አይደለም፣ መሞቻችሁ አይደለም። እዛ ላይ ነገራችሁ አይበቃም። ነገራችሁ የሚቀጥልበት ሌላ ምዕራፍ አለ። እግዚአብሔርን በመተማመን ተጠባበቁ። ልትበሉ ልታጡ ትችላላችሁ። ልትለብሱ ላይመቻችሁ ይችላል። ኑሯችሁ ሁሉ ግራ የገባለ ይሆን። እግዚአብሔርን በመተማመን ብትጠባበቁ ግን እግዚአብሔር ኃይላችሁን፣ ኢኮኖሚያችሁን፣ ሁሉን ነገራችሁን ያድሳል። መጽሐፍ ቅዱስ ላይ ዳዊት ምን እንዳለ ቆይቼ በእግዚአብሔር ደጅ ጠናሁ እርሱም ዘንበል አለልኝ። ቆይተው በእግዚአብሔር ደጅ ለሚጸኑ በመተማመን እግዚአብሔርን ለሚጠባበቁ እግዚአብሔር ዘንበል ይላል። ቆይቼ በእግዚአብሔር ደጅ ጸናሁ እርሱም ዘንበል አለልኝ ይላል። እግዚአብሔር ዘንበል እስክል ድረስ እሱ በስቀመጠው ቦታ መጠበቅ መጠባበቅ አለብን። ያም ቦታ ለቀን እሱ ወደ እናንተ ስመጣ እንዳያጣችሁ በቦታችሁ የምትዘምሩ ሰዎች እየዘመራችሁ ቀጥሉ። የምትሰብኩ ሰዎች እዛ ቆዩ። የምትጸልዩ ሰዎች እዛ ቆዩ። ጌታ የሚመጣው እዛ ባላችሁበት በሚቆዩበት በቆይታ ውስጥ እግዚአብሔር ይመጣል። እግዚአብሔር ለጉብኝት ስለሚመጣ እናንተ ግን ቆይታችሁ በጸሎት ውስጥ ገብታችሁ ቆዩ። በአገልግሎታችሁ ውስጥ ቆዩ። አንዳንድ ነገሮች ላይመቻችሁ ይችላል። አዎ ላትሰሙ ትችላላችሁ። ልትገፉ ትችላላችሁ። አስፈላጊ ነገር ላይሟላላችሁ ይችላል። ነገር ግን እግዚአብሔርን በመተማመን የሚጠባበቁ ኃይላቸው መታደስ የማይቀር ነው። ኃይል ከታደሰ ተራራ ማውጣት ይቻላል። ሩቅ መሄድ ይቻላል። ኃይል ከታደሰ ብዙ ነገር ማሸነፍ ይቻላል። አሸናፊ ለመሆን ኃይል ያስፈልገናል። ስለዚህ ኃይላችሁ፣ መንፈሳዊ ኃይላችሁ፣ ኢኮኖሚያዊ ኃይላችሁ፣ ሁሉም ነገር የሚታደሰው በእግዚአብሔር ጊዜ ነው። እግዚአብሔር በእርግጥ ወደ እናንተ እስኪመጣ ድረስ በቦታ እንድትጠብቁ፣ በዛ በስቀመጠው ቦታ እንድትቆዩ እመክራችኋለሁ። ስለዚህ ወገኖች ምን ለማለት ፈልጌ ነው፣ ብዙ ሰዎች እየጸለዩ ከታርገው ቶሎ መልስ ስላልመጣ
ቶሎ ሲኬት ስላላገኙ ከታርገው ወደ ሌላ ፕሮግራም ሽፍት ያደርጋሉ። አታደርጉ። እዛው ቆዩ። እዛው ይመጣል። እዛው በተንበረካካችሁበት እዛው ይመጣል። እዛው በሚጸልዩበት እዛው ይመጣል። ስለዚህ በእግዚአብሔር ቤት እንድትቆዩ ለመምከር ነው። ጸጋ ይብዛላችሁ።